ዓለም በሐዘን ተውጣ ነበር። የፀሐይ ብርሃን የጠፋባት፣ ተስፋ የተቆረጠባት ያቺ ዕለት የፈጣሪ ልጆች በመሪር ሐዘን ተመተው ነበር። ነገር ግን ያ ሐዘን ወደ ታላቅ ደስታ የሚቀየርበት ሰዓት ደረሰ። ዓለም በሐዘን መቃብሩና ጭንቀቱ፣ መቃብሩ በታላቅ ድንጋይ ተዘግቷል። የአይሁድ ጭፍሮች መቃብሩን ይጠብቃሉ። ደቀ መዛሙርቱ በፍርሃት ተቆልፎባቸዋል። ነገር ግን በዚያ ድቅድቅ ጨለማ ውስጥ ሕይወት እየበራ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በመለኮታዊ ሥልጣኑ የሲኦልን ደጅ ሰብሮ የነፍሳትን እስራት ፈትቶ ወጣ። የቅዱሳት አንስት ጉዞ። እሁድ ማለዳ ገና ሳይነጋ ማርያም መግደላዊትና ሌሎች ቅዱሳት አንስት ሽቶ ይዘው ወደ መቃብሩ ተጓዙ። ድንጋዩን ማን ያንከባልናል የሚል ጭንቀት ነበራቸው። ነገር ግን መቃብሩ ዘንድ ሲደርሱ የታየው ነገር አስደናቂ ነበር። ድንጋዩ ተንከባለለ፣ መቃብሩም ባዶ ሆኗል። የመልአኩ ብስራት በመቃብሩ አጠገብ እንደ መብረቅ የሚያንጸባርቅ ልብስ የለበሰ መልአክ ታያቸው። በታላቅ ድምፅም እንዲህ አላቸው፣ የምትፈልጉት እርሱ ተነስቷል። በሕያዋን መካከል ሙታንን ለምን ትፈልጋላችሁ? እንደ ተናገረ ተነስቷል። የምትፈልጉት እርሱ ተነስቷል። በሕያዋን መካከል ሙታንን ለምን ትፈልጋላችሁ? እንደ ተናገረ ተነስቷል። የትንሣኤው ድል ጌታችን ሞትን ድል አድርጎ ተነስ። አዳምንና ልጆቹን ከዘላለም ባርነት ነፃ አወጣ። በሞቱ ሞትን ገደለው፣ ለመቃብርም ሕይወትን ሰጠው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ዝማሬ እንዲህ ትላለች፣ ከክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። መደምደሚያ። ዛሬም ትንሣኤው ለእኛ አዲስ ተስፋ ነው። ጨለማው አልፎ ብርሃን መውጣቱን፣ ሞት ተሸንፎ ሕይወት መንገስን የምናበስርበት ታላቅ ዕለት ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ።